ጋይስ እንደዚህ እንግዲህ ቡኒ ሆኖልናል። እንደዚህ ፋይናሊ ካሮታችንን እንጨምርበታለን ማለት ነው። ከላይ ካሮቱን እንጨምራለን። ከዛ እናማስለዋለን። ጋይስ እየነገርኳችሁ ነው። በልታችሁ አጠግቡትም። እግዚአብሔርን አጠግቡም በልታችሁ። ቀሚስ እንገራችሁ በአንድ ጊዜ ስለሆነ የምቀርጸው እና ካሜራው ጥራት ይቅርታ እንጠይቃለን። ታውቃላችሁ ሽንኩርቱ ጠበስ ሲል እንደዚህ ነው የሚሆነው። ጣዕሙ በደንብ ይወጣል የሽንኩርቱ እና የሆነ ቡኒ ሲሆን ደግሞ የሆነ የሚያወጣው ቴስት አለ የራሱ ደስ የሚል። ከለሩን አያችሁት? ካሮት ቆንጆ ንጹህ ፍሬሽ ሲሆን እንዲህ ነው። እርድ አለው የራሱ የሆነ ከለር አለው። በኋላ እንደዚህ እያደረግን እናማስለን ጋይስ እዩት። ቅድም የጋገርኩት ቂጣ እንደዚህ ሆነ። ምክንያቱም ምጣዷ በደንብ ዘይት ትፈልጋለች። የሆነ ጉለት ካለው እንዲህ ነው የሚሆነው። ኔክስት አሁን አስተካክዬ ደግሞ መጋግረውን አሳያችኋለሁ። አያችሁ ምጣዴ ይዛብኝ ማለት ነው። እና ምጣዴ ትናንትና ጋግሬባታለሁ። ለዛ አኩርፋለች ነገር። እንግዲህ ምጣዴ እንደዚህ አስተካክያታለሁ። እስቲ ቂጣዬን ልጋግር። አንድ ላደርገው ነው እንግዲህ ጋይስ። ይሄ ደግሞ ጥቅል ጎመን እንደዚህ እንደምታዩት ትላንትና ተርፎ የነበረ የበሰለ ማለት ነው። እሱን ጨምሬበት እንደዚህ ሆኗል ማለት ነው። ከዛ ከላዩ ላይ ነጭ ሽንኩርት አደርግበታለሁ። ቂጣውን እስከምጋግር ድረስ አጥፍቼ ነበረ። ሶ ጋይስ አሁን ክኖሬን ዋንድ ዴ ነው ዋይዘው እየሰራ ያለሁት እየቀረጽኩ ለእናንተ። ክኖር አደርግበታለሁ። ከዛ ትንሽ ጨው ባይዘው ያኛው ጨው የታሸጉት ጥሩ አይደለም ሲባል ይሄንን ጨው ጀምሬያለሁ እኔ። ሁላችሁም ጀምሩት፣ አሪፍ ነው የአፋር ጨው። ከዛ እንዲህ እናማስለዋለን ክኖሩን። ከዛ ቃሪያ ይሄው ጥቅቅ አድርጋችሁ ቃሪያ። እኔ ልጄ የ3 አመት ልጄ ራሱ ይበላል ቃሪያ። የሚገርመው እሱ ነገር ችግር የለበትም፣ አስለምጄዋለሁ። ሰው እንደዚህ አድርገን አያችሁት ሲያምር እና መጣፈጡን ትጠረጥራላችሁ። ይሄን የመሰለ ሲያዩት ያማረ ሲበሉት ይጥማል ይባላል። አንዴ